ለረጅም ጊዜ ሲያሰቃየኝ የነበረውን የጨጓራዬን ህመም ዶክተሮች፣ ስፔሻሊስቶች ምንም አይነት ህክምና የለውም አይድንም ያሉኝን በእነዚህ ስቴፖች ራሴን አዳንኩ። ዩዥዋሊ እኛ መድኃኒት የምንፈልገው ከውጭ ነው። አንዳንድ ጊዜ ግን አጠገባችን ያሉት ነገሮች ሲምፕል የሆኑ ናቹራል የሆኑ ነገሮች ሊያድኑን ይችላሉ። የመጀመሪያው አክሴፕተንስ፣ ከራሴ ጋር መጣላት አቆምኩኝ፣ ከላይፍ ጋር መጣላት አቆምኩኝ፣ በሽታውን አክሴፕት አረኩኝ፣ ከራሴ ጋር ፒስ ፈጠርኩ። ሌላው ደግሞ ራሴን አድናለሁ ብዬ ትልቅ ውሳኔ ወሰድኩኝ። ትልቅ ዲሲሽን እና ሪስፖንሲቢሊቲ ኃላፊነት ወሰድኩኝ። ማድረግ ያለብኝን ነገር በጠቅላላ አደርጋለሁ ብዬ ለራሴ ቃል ገባሁ። ቃል የገባነውንም አለማፍረስ። ሁለተኛው አክሽን፣ እርምጃ መውሰድ ማለት ነው። እኛ ከራሳችን ጋር ቁጭ ብለን ህይወታችን የቱ ጋ ነው ያለው? ከማን ጋር ነው የምንውለው? ጆሮችን የምንሰጠው ለማን ነው? አይናችን የሚያየው ምንድን ነው? የምናወራው ምንድን ነው? አክሽን መውሰድ፣ ለእኛ የማይሆነውን ነገር ከህይወታችን ማስወጣት። ቶክሲክ ሪሌሽንሽፕ ውስጥ ነው ወይ ያለን? ጓደኞቻችን ማን ናቸው? አዲክሽን ካለን ማንኛውም አይነት አዲክሽን ብዙ አይነት ነው። ምንድን ነው አዲክሽን? ይሄ ሁሉ ነገር ቼክ አድርገን ከራሳችን ጋር እውነተኛ ሆነን የማይሆንን ነገር ከህይወታችን ማስወገድ። ያንን ሁሉ ተሸክመን ለመዳን መሄድ ኢትስ ቬሪ ዲፊካልት። መጀመሪያ የያዘንን መጀመሪያ የጎዳንን ነገር ሁሉ ከህይወታችን ማስወጣት አለብን። we have to let it go ለመዳን። ዩዥዋሊ የሆድ ችግር ህይወታችንን በትክክል ዳጀስት ማድረግ ሲያቅተን ነው። ሶስተኛ ዎኪንግ። ኦፍኮርስ ሲምፕል ነው፣ ግን ዎኪንግ በጣም ኢምፖርታንት ነው። ኤኒ እንቅስቃሴ ወክ በምናደርግበት ጊዜ ሰውነታችን ማሳጅ እናደርጋለን። ዎኪንግ ኢት ሄልፕ አስ ቱ መሳጅ አወር ኦርጋንስ። ኢሚን ሲስተማችን አክቲቬት ያደርጋል። ዳይጀስቲቭ ሲስተማችንን አክቲቬት ያደርጋል። ኢት ሄልፕ አስ ሪሊዝ ቶክሲን፣ ስትረስ ሪሊዝ እንድናደርግ ይጠቅመናል። እና ዎኪንግ በጣም ሲምፕል ነው፣ ፍሪ ነው። ኢትስ ኢዚ 10 ሚኒት ዎኪንግ፣ 5 ሚኒት ዎኪንግ፣ ሃፍ አን አወር የምንችለው ያህል። እሱም ካልቻለን we just allow our body to move around። ምክንያቱም ሙቭ በምናደርግበት ጊዜ ብዙ ለረጅም ዓመት ሰውነታችን የያዘውን ቶክሲን ሪሊዝ እናደርጋለን ማለት ነው። አራተኛው breathing it stimulate our nerve system, our digestive system። ለማይንዳችን ቶክሲን ለስንት ዓመት ሙሉ ሰውነታችን ውስጥ ያለውን ቶክሲን ሁሉ it will release። እና breathing is very simple። 4 ጊዜ breathing in እናደርጋለን፣ 4 ጊዜ እናወጣለን። ኢንተርኔት ላይ በጣም ብዙ አለ። እኛ we spend a lot of time doing other rubbish things እና ለጤናችን ሲሆን ግን ችላ እንላለን። you will be surprised። በእውነት በጣም ነው ሰውነታችን ሪላክስ ያደርጋል። አእምሯችን ሪላክስ ሲሆን ነው የሚድነው። ሰውነታችን ቴንስ ሲሆን we can't heal። አሁን የምናደርገው ሁሉ ሰውነታችን ጊዜ ናቹራሊ ጊዜ እየሰጠነው ነው። ምክንያቱም ኔቸር ራሷ መድኃኒት ናት። መድኃኒት ከውጭ አይመጣም። መድኃኒት አጠገባችን ያሉት ነገሮች፣ ትንንሽ ችላ የምንላቸው ነገሮች ናቸው መድኃኒቶች። አምስተኛው ዳየት። መቼውንስ ብዙ ጊዜ ሰምታችሁታል፣ ይሄን ብሉ ይሄን አትብሉ። ነገር ግን ዳየት ሲምፕል። የሚስማማንን መብላት፣ የማይስማማንን ነገር መተው። ቲማቲም የሚስማማን ከሆነ መብላት። ለምሳሌ አንድ ሳምንት አንድ ምግብ እንበላና ከአንድ ሳምንት በኋላ ደግሞ አቁመን እንደገና ተመልሰን ስንበላው የሚያምን ከሆነ ያ ምግብ አይስማማንም ማለት ነው። ምግብ ሁላችንም አንድ አይነት አይደለም። ለእኔ የሚስማማኝ ነገር ለእናንተ ላይስማማ ይችላል። ጓራ ህመም የተለያየ ነው። የምግብም ለሁሉ ሰው አይደለም አንድ አይነት ምግብ የሚስማማው። እና ምግባችንን መብላት በጣም የምንበላውን ማወቅ በጣም ኢምፖርታንት ነው። ለምን? ምግብ ኢትስ ፊውል እና ፊውል ነው፣ ቤንዚን ነው፣ የሰውነታችን ኃይል ነው። ምግብ ስንበላ ነው ኃይል የምናገኘው። እና ምግባችንን ቼክ ማድረግ፣ የሚስማማንንና ማስማማንን ማስወገድ ኢዝ ቬሪ ኢምፖርታንት። በተለይ ደግሞ በምንበላበት ጊዜ ብዙ አለመብላት። ትንሽ ትንሽ ስንበላ ትንሽ ትንሽ በምንበላበት ጊዜ ጨጓራችን ታይም እንሰጠዋለን ምግቡን እንዲፈጭ ማለት። ስድስተኛው ሜዲቴሽን ወይንም ጸሎት ነው። ይሄ ኢትስ ቬሪ ፓወርፉል። ጸሎት፣ ሜዲቴሽን፣ ማይንድፉልነስ፣ ይሄ ሁሉ ለልባችን እና ለመንፈሳችን ምግብ ነው። ምግብ ለሰውነታችን ይጠቅማል። ጸሎት ደግሞ ኢትስ ፎር አወር ሃርት አወር ሶል። እና በምንጸልይበት ጊዜ በምንለምንበት ጊዜ ራሳችን ጋር ኮኔክት እናደርጋለን፣ ከፈጣሪ ጋር ኮኔክት እናደርጋለን። ፕሬየር ጎዝ ሃንድ ቱ ሃንድ አወር ማይንድ ባዲ ኤንድ ሶል። ጭንቅላታችን ሰውነታችንና ልባችን ሴንተር ካልሆነ ላይፋችን ኢምባላንስ ነው። ስለዚህ ጸሎት ለልባችን ለመንፈሳችን መድኃኒት ነው። የመጨረሻው ትዕግስትና ዲሲፕሊን በምናደርግበት ጊዜ ለራሳችን የገባነውን ቃል መፈጸም ማለት ሪዛልቱን እናያለን ማለት ነው። ትዕግስት ደግሞ ዛሬ ከወደቅን ነገ እንድንነሳ ይረዳናል።
ቢሰለቸንም ቢደክመንም። ምክንያቱም ይሄ ሮድ ኢትስ ኖት ኢዚ አይደለም፣ ግን ሎንግ ተርም በጣም ፓወርፉል ነው እና ኢት ኢዝ ቬሪ ፓወርፉል። ማዳን ብቻ አይደለም፣ ባላንስ ሜንታሊ፣ ፊዚካሊ፣ ኢሞሽናሊ ባላንስ ነው የሚያደርገን። ኔቸር ሁሉን ነገር ሰታናለች። ማለትም እኛ ይህ ሁሉ የተናገርኩት ፍሪ ነው። ኢትስ ኢን አወር ሃንድ መጠቀም እንችላለን። ብር አያስከፍለንም፣ ግን በጣም 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 ፓወርፉል ነው። እኛ ብር የሚያስከፍለን ነገር ብቻ ነው የሚያድነን የሚመስለን። ነገር ግን አጠገባችን ያለውን ነገር ኔቸር የሰጠንን ነገር በትክክል በምንጠቀምበት ጊዜ አፕሪሺየት አድርገን አመስግነን በትክክል ስንጠቀም ኢት ዊል ፔይ ኦፍ። አይ ሂልድ እኔ ዶክተሮች አይድንም ብሎ ያሉኝን ነገር ነው ያዳንኩት እና እኔን ከጠቀመኝ እናንተንም ይጠቅማል ብዬ አምናለሁ።